ለምን ሃይማኖት እምነት ሴንሲቲቭ እንድንማማር እንጂ እንድንዘላለፍ አይደለም። እሱ ላይ ሀቢብ ቆይ ስሜት አትነሽ እንትን ያልኩት እኮ ወንድ ልጅ አመልካለሁ አላልከኝም እንዴ አንተ ብለኸኝ አይደል? ወንድ ልጅ ሳይሆን አንተም እኮ ወንድ ልጅ እኮ ነህ። አንተም ወንድ ነህ፣ እኔማ ሰው ነኝ። በቃ ስለዚህ አንተ ባልከው ልክ እኮ ነው የሚሄደው። ወንድ ልጅ አመልካለሁ ስትል አንተም እዚህ ውስጥ አሁን ስንት ወንድ አለ? ኦኬ በቃ እሺ፣ ወንድ የሆነውን ኢየሱስ ተመልካለሁ። ገባኝ። ያው ኢየሱስ ወንድ ነው ከድንግል ማርያም የተወለደው ከሰማይ ሰማያት ወርዶ በመስቀል ላይ የተሰቀለው ፍጹም ሰው ፍጹም አምላክ የሆነውን እሱን ነው የማመልከው እንጂማ እኮ እዚህ ውስጥ ስንት ወንድ አለ? ግን የሉቃስ ወንጌል ላይ አሁን ያገኘሁት ወንድ ልጅ የሚለው አሁን ደግሞ አንተ ያልከውን ፍጹም ሰው ፍጹም አምላክ የሚለው ስጠኝ። አሁን እስካሁን ሉቃስ ወንጌል ላይ ያገኘሁት የምን የሚለው ማርያም የወለደችው ወንድ ልጅ ነው የሚል ያገኘሁት። አሁን ደግሞ አንተ አምላክ እንደሆነ ገባኝ እኮ የተሰቀለውን እኮ ነው የሰቀሉትን እኮ እሺ በሰቀሉት። ስለዚህ ዮሐንስ ራእይ ላይ ወደዛ እንዳውን እንደሚወለድ ምዕራፍ 13 ቁጥር ስንት ከአንድ ጀምሮ አንዴ ማስረጃ ማሳየን። እሺ ግን መጀመሪያ ኢየሱስ አምላክ እጠብቅሃለሁ። ግን መጀመሪያ ኢየሱስ አምላክ እንደሆነ በምንድን ነው ያወቀው? ማለት በምንድን ነው ያወቀው? ማለት ማን ነገረህ አምላክ እንደሆነ? አምላክ እንደሆነ መጽሐፍ ቅዱስ። ኦኬ መጽሐፍ ቅዱስ ላይ ማን? ለምን መጽሐፍ ላይ ብዙ ጸሐፊዎች አሉና ማን ነገረህ? ምሳሌ ዮሐንስ፣ ማቴዎስ፣ ሉቃስ። እሺ ግን መጽሐፍ